አሰላሙ አለይኩም ወራህመቱላሂ ወበረካቱ። እህት ወንድሞቼ እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ። የኢትዮጵያ እህቶቼ ወንድሞቼ፣ እኔ አልሐምዱሊላህ ወደ እናንተ መጥቻለሁ። አዲስ ጀማሪ ነኝ። ለአላህ ብላችሁ ሼር፣ ዲዩት፣ ሪፖስት፣ ላይክ አድርጉልኝ። ለአላህ ብላችሁ አበረታቱኝ። ስደት እህታችሁ ነው። ለአላህ ብላችሁ አበረታቱኝ። እኔ የወጣሁት እንግዲህ ለዓላማ ነው። አላህ ሊያሳካልኝ እንግዲህ ያው የሰው ሀገር ከባድ ነው። ይህንን ሀገር ገብቼ እንኳን ብሰራ ብዬ ነው ዩቱብን የከፈትኩት። ለአላህ ብላችሁ ሼር ዲዩት ላይክ አድርጉልኝ። የደውል ምልክቷን ደግሞ ልኩልኝ። ለአላህ ብላችሁ የጨረቃ ፋሚሊዎች፣ በጨረቃ ነው እኔ ካሁን ወዲህ የምሰራው። የጨረቃ ፋሚሊዎች ለአላህ ብላችሁ ሼር ዲዩት ሪፖስት ላይክ አድርጉልኝ። ለአላህ ብላችሁ የደውል ምልክቷን ልክልኝ። ለአላህ ብላችሁ ለአላህ ብዬ እወዳችኋለሁ። ሰላማችሁ እንግዲህ ያው ባለንበት ቦታ አላህ ሰላማችን ያብዛልን፣ አላህ ይጠብቀን እላችኋለሁ እህት ወንድሞቼ። በሀይሚና በብሩክ ጉዳይ ራሳችን እየተጎዳን ነው። እነሱ ደግሞ ተጣልተው ይታረቃሉ። እኛም ያለነው ስደት ዓለም ያለነው እህት ወንድሞቼ በእነሱ መሀል ገብተን ደግሞ ህይወታቸው ባንበጠብጣቸው ጥሩ ይመስለኛል። ሚዲያ ተመቸን ብለን ደግሞ እናትን መዘቅዘቅ በጣም አግባብ አይደለም። እናትን መዘቅዘቅ ማቆም አለባችሁ። እናት ስትዘቀዘቅ በጣም ነው የሚሰማችሁ። እናት 9 ወር በሙሉ ተሸክማ ወልዳ አምጣው አሳድጋ ደክማ ለትልቅ ደረጃ ስታደርስ ደግሞ እናት በአንድ ላይ ብሩክ በሰራው ነገር ሀይሚ በሰራችው ነገር እናት መዘቅዘቅ የለባችሁም። እባካችሁ ለአላህ ብላችሁ ባዘቀዝቋት በጣም አሪፍ ነው። እናት ነች። እናት እንደመሆኗ መከበር አለባት። እባካችሁ ለአላህ ብላችሁ እሺ በሉ። እናት ሁሉም ሰው እናት አለው። እናት የሌለው ሰው የለም። ለአላህ ብላችሁ እናት አዘቅዝቁ። የወጣንበት ደግሞ አላማ አላህ ሰጥቶን ደግሞ ሰርተን ለሀገራችን እንድንበቃ አላህን መለመን ያለብን። ከሰው ሀገር ወጥተን ህይወታችን በሀገራችን ላይ እንድንመራ በሀገራችን ላይ ሰርተን እንድንለወጥ አላህ ይርዳን እላችኋለሁ። ለአላህ ብላችሁ ላይክ አድርጉልኝ። ለአላህ ብላችሁ ሼር አድርጉልኝ። ጥሩ ጥሩ ነገር ይዤ እንደምመጣ ከአላህ ጋር እተማመናለሁ። የሰው ሀገርም እንዳለው በሰው ሀገር እንደዚህ እየሰራሁ እየለቀኩ ሀገሬ ስገባ ደግሞ ልጆቹም አሉ። ከልጆቹ ከተለውጬ ሰርቼ የምለውጥ አላህ ያደርገኛል። የጨረቃ ፋሚሊዎች እለምናቸዋለሁ። ለአላህ ብዬ እወዳችኋለሁ። ሁላችንም ደግሞ ፈጣሪ አምላክ ይጠብቀን። ያመጣንም አላህ ደግሞ ተሳክቶልን ለሀገራችን አላህ ያብቃን እላችኋለሁ። በጣም አመሰግናለሁ።